በቅድሚያ በ2018 ዓ.ም የሀገራዊ ምርጫ የፓርቲያችንን ማንፌስቶና የምርጫ ምልክት የምናስተዋውቀት መድረክ ላይ ጥሪያችንን አክብራችሁ ስለተገኛችሁ በራሴና በፓርቲ ጽሕፈት ቤት ስም ከልብ አመሰግናለሁ። ዛሬ እዚህ የተሰበሰብነው በዚህ ታሪካዊ ቀን የፓርቲያችን የምርጫ ምልክት ለማስተዋወቅና ለሕዝባችን ቃል የምንገባውን የቃል ኪዳን ሰነድ በይፋ ለመግለጽ ነው። ይህ መድረክ የተስፋ መድረክ ነው። ራዕይ የማጋሪያ መድረክ ነው። የአዲስ የኢትዮጵያ ጉዞ እንደገና ለመግለጽ የተዘጋጀ መድረክ ነው። በዚህ ታላቅ አጋጣሚ የብልጽግና ጉዞ እንደገና ለመግለጽ የተዘጋጀ መድረክ ነው። የብልጽግና ፓርቲያችን የምርጫ ማንፌስቶና የምርጫ ምልክታችንን በክብር ለሕዝባችን ለማቅረብ መዘጋጀታችንን በታላቅ ደስታና አክብሮት ስንገልጽ እንኳን ደስ አላችሁ፣ እንኳን ደስ አለን። ውድ የብልጽግና ቤተሰቦች፣ ክቡራትና ክቡራን፣ ብልጽግና ማለት ከብዙ ቃላት የተለየ ነው። ብልጽግና ማለት እድገት ብቻ አይደለም። ፍትሃዊነት ያለበት እድገት ነው። ሰላም ያለበት እድገት ነው። ልጆቻችን በተስፋ የሚያድጉበት፣ ወጣቶቻችን ህልማቸውን የሚፈጽሙበት፣ እናቶችና አባቶች በክብር የሚኖሩበት ኢትዮጵያ ናት። ኢትዮጵያ ዛሬ የትናንት ተግዳሮቶችን ተሻግራ የነገ ብሩህ ተስፋዋን የምታሰላስልበት አዲስ የታሪክ ምዕራፍ ላይ ትገኛለች። በብልጽግና ፓርቲ የሚመራው ይህ ሀገራዊ ጉዞ ኢትዮጵያን ከድህነት አዙሪት በማውጣት በአፍሪካ ብሎም በዓለም አቀፍ መድረክ ተሰሚነቷን ያጎላና ክብሯን የተመለሰ ሀገር የማድረግ ታላቅ ራዕይ ሰንቆ ጉዞውን ጀምሯል። በስድስተኛው ሀገራዊ ምርጫ ለሕዝብ የገባውን ቃል በተግባር በማሳየት በመደመር እሳቤ የተቃኘ በኢኮኖሚ፣ በማህበራዊ፣ በፖለቲካዊ፣ በቴክኖሎጂ እና በዲፕሎማሲያዊ መስኮች አንጸባራቂ ውጤት አስመዝግበናል። ይህ ጉዞ የመጪውን ትውልድ ኩራት የሚሆንበትና በራሱ አቅም የምታቅም ጠንካራ ኢትዮጵያን የመገንባት የጋራ ቃል ኪዳናችን እውን ለማድረግ በ24/7 መርህ የተጋንበት ነው። የብልጽግና ትሩፋቶች በየዘርፉ የሚታዩት በምኞት ሳይሆን በተጨባጭ ውጤት ነው። ለዓመታት የማይታሰቡ የነበሩ ግዙፍ ፕሮጀክቶች ተጠናቀው ለአገልግሎት መብቃታቸው፣ ሰው ተኮር በሆኑ ስራዎቻችን የብዙዎችን ጓዳ የደረስንበት፣ የከተማችንን ገጽታ መቀየርና የገጠሩን አምራች ኃይል ተጠቃሚነት ማደጉ በዚህ የትጋት ውጤቶች ናቸው። እነዚህ ስኬቶች ኢትዮጵያ የሰላም የልማትና ዲሞክራሲ ማዕከል ሆና እንድትወጣ ለጎረቤት ሀገራትም ጭምር የተምሳሌትነት ሚናዋን እንድትወጣ መንገድ ከፍቷል። ሉዓላዊነታችንን በጽኑ መሰረት ላይ ለማቆም የምናደርገው ጥረት ሀገራዊ ጥቅማችንን ለማስጠበቅ ካለን ቁርጠኝነት የሚመነጭ ነው። የነገዋ ኢትዮጵያ ለማንም የምታሳየው በማንም የማትደፈር በኢኮኖሚ ጥንካሬዋና በዜጎች አንድነት ጭምር ነው። በውስጥ አቅማችን የምናከናውናቸው ታላላቅ ተግባራት የውጭ እጅን የምናስቀርበት፣ የኢትዮጵያን ልዕልና በዓለም አደባባይ ከፍ አድርገን የምናውለበልብበት የነጻነት ዋስትናችን ነው። ውድ የብልጽግና ቤተሰቦች፣ ክቡራንና ክቡራት፣ ይህ መጪው 7ኛው ሀገራዊ ምርጫ የጀመርናቸውን የልማትና ዲሞክራሲ እሴቶች የበለጠ የምናጎለብትበት ወሳኝ ታሪካዊ ክስተት ነው። ምርጫችን የኢትዮጵያ ትንሣኤ ለሚያረጋግጥ፣ ለሀገር ሕልውናና ለዜጎች እኩልነት ለቆመ እንዲሁም የነገዋ ተምሳሌት ሀገር እውን ለማድረግ ሌት ተቀን ለሚተጋ የፖለቲካ ኃይል መሆን ይገባዋል። በዚህ ታሪካዊ ወቅት የምንሰጠው ድምፅ የልጆቻችን ዕጣ ፋንታና የሀገራችንን ከፍታ ጉዞ የሚወስን ይሆናል። ዛሬ የምናስተዋውቀው ምልክታችን በተስፋ የተሞላ ምልክት ነው። ምልክታችን አንድነትን ይወክላል።
ምልክታችን መደመርን ይገልጻል። ምልክታችን ትብብርን ያመለክታል። ይህ ምልክት የፓርቲያችን ብቻ ሳይሆን ሁሉንም ኢትዮጵያዊ የሚጋሩት የተስፋ ምልክት የሆነው ኢትዮጵያን ወደ ተምሳሌት ሀገር የሚያሻግር ነው። ይህ ሁሉ ታላቅ ተስፋና በረከትና ምርታማነት በአንድነት አቅፎ የያዘው የብልጽግና ፓርቲ የምርጫ ምልክት ስንዴ ነዶ ነው። አንዱ ስንዴ ብቻውን ነዶ አይሆንም። ነዶ የሚሆኑት ብዙ የስንዴ ዘንጎች በአንድነት ሲታሰሩ ነው። የስንዴ ነዶ ምልክት የአብሮነት፣ የአንድነትና የጥንካሬ፣ የታታሪነትና የጥረት ውጤት ነው። የተትረፈረፈ ምርት፣ የቀጣይነት፣ የተስፋና የሕዝባችን ወገንተኝነት የሚያሳዩ ጥቅል ሐሳቦችን የያዘ የምርጫ ምልክት ነው። ስንዴ ነዶን መምረጥ ማለት ከደረጅነት መላቀቅ፣ ከዕዳ ወደ ምንዳ የምንሸጋገርበት፣ የምግብ ሉዓላዊነትን ማስፋትና ማረጋገጥ፣ የኢትዮጵያ ከፍታ ማረጋገጥ፣ የዲሞክራሲ ከፍታ ተጽዕኖ ፈጣሪነታችን ማላቅ፣ ለሚቀጥለው ትውልድ ሀገር በመገንባት ጉዞ ማስቀጠል ነው። የሥራ ባህል ማዳበር የመደበር ውጤት የሆነውን የጋራ ብልጽግናን በማረጋገጥ ኢትዮጵያን ተምሳሌት ሀገር የማሸጋገር ዓላማ የያዘ ነው። በመሆኑም ሉዓላዊነታችንን ማክበርና ለነገዋ ተምሳሌት ኢትዮጵያ ስንል በምርጫ ካርዳችን ስንዴ ነዶን በመምረጥ የጀመርነውን የብልጽግና ጉዞአችንን በጋራ እናጸናለን። ኢትዮጵያ በልጆቿ ጥረት ወደ ተምሳሌት ማማ ትወጣለች። አመሰግናለሁ። ኢትዮጵያን ወደ ተምሳሌት ሀገር